ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ቆያችሁልን እያልኩኝ ወደ ሳቱ መረጃዎቻችን ተሻገርኩኝ። ኤርትራ ጦሯን እንደገና እያጠናከረች ነው። በተለይም ኢትዮጵያ እንዳትረጋጋ እያደረገች መሆኑ ተገልጿል። ሙሉ መረጃውን ይዘናል የምናጋራችሁ ይሆናል። ተከታዩ መረጃችን በአሜሪካ ኒውዮርክ ከተማ በሙስሊሞች ዘንድ በታሪክ ለመጀመሪያ ጊዜ በጉጉት የሚጠበቁትና ለከንቲባነት የሚፋለሙት የ33 ዓመቱ ዞህራን ከዋሜ ማምዳኒ ከፍተኛ መነጋገሪያ ሆነዋል። ሙሉ መረጃውን በዝርዝር የምናስደምጣችሁ ይሆናል። ሌላኛው መረጃችን የሰሜን ኮሪያው መሪ ኪም ጆንግ ለወታደሮቻቸው በመሪር ሐዘን በማልቀሳቸው በዓለም ዙሪያ በከፍተኛ ሁኔታ አነጋጋሪ ሆነዋል። መሆኑ የኮሪያውን መሪ ያስለቀሳቸው ነገር ምንድነው? ሙሉ መረጃውን በዝርዝር የምናስደምጣችሁ ነው። የተከበራችሁ አድማጭ ተመልካቾቻችን ይህንንና ሌሎች መሰል መረጃዎችን ይዘናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃ ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫን እንዳይረሱ። በድጋሚ እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ ስንል የአክብሮት ግብዣችን ነው። ወደ ዝርዝር መረጃዎቻችን ስንሻገር ኤርትራ ጦሯን እንደገና እያጠናከረች ነው ተባለ። ጎረቤቶቿን በተለይም ኢትዮጵያ እንዳትረጋጋ እያደረገች ነው ሲል አንድ መንግስታዊ ያልሆነ የአሜሪካ መብት ተሟጋች ድርጅት አሳሰበ። ዘሴንተር የተባለው ድርጅት በዚህ ሳምንት መጀመሪያ ላይ ባወጣው ዘገባ በጎረጎሲያኑ 2018 የጦር መሳሪያ ማዕቀብ የተነሳላት የኤርትራ ጦር ሰራዊቷን እንደገና እየገነባች መከላከያውን እያጠናከረች ነው፣ ጎረቤቶቿንም እንዳይረጋጉ ማድረጓንም ቀጥላለችም ብለዋል። የኢትዮጵያና የኤርትራ መሪዎች በጎረጎሳዊው 2018 የሰላም ስምምነት ከተፈራረሙ በኋላ የተምድ የኤርትራ ላይ ጥሎባት የነበረውን የጦር መሳሪያ ሽያጭና ግዢ ማዕቀብም አንስቷል። የአሜሪካው ድርጅት ሁኔታው ካልተለወጠ ኤርትራ በዚህ ድርጊቷ ትቀጥላለች ተብሎም ይጠበቃልም ሲልም አስጠንቅቋል። ለዘገባው የፈረንሳይ ዜና አገልግሎት የኤኤፍፒ አስተያየታቸውን የጠየቃቸው የኤርትራ ማስታወቂያ ሚኒስትርን የማነ ገብረ መስቀልን የተፈበረከ ያሉትን ዘገባ የሌላውን ጥፋት በኤርትራ ላይ ያላከከ በማለትም አጣጥለውታል። አቶ የማነ በአካባቢው የተከሰተው አዲሱ ውጥረት ህገወጥ ያሉት ኢትዮጵያ ወደብና የባህር በር የማግኘት ፖሊሲዋን የማስተዋወቅ ውጤትም ነው ብለዋል። ጦርነቶችን በፋይናንስ የሚደግፍና በሙስና የሚገኝ ገንዘብ ጉዳይ ላይ የሚከታተለው ዘሴንተር ኤርትራ የሶማሊያ ጂሃዲስቶችን ትደግፋለች በሚል በጎርጎሳዊው 2009 ማዕቀብም ጥሎባት እንደነበረም አስታውሷል። ከዚሁ ጋር በትግራይ ጦርነት ወቅትም ተፈጽሟል የተባሉ በደሎችንም ዘገባው ገምግሟል። ሌላኛው መረጃችን የሰሜን ኮሪያው መሪ ኪም ጆንግን በተመለከተ ወዳገኘነው መረጃ ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን ለሩሲያ ተሰልፈው ሲዋጉ ህይወታቸው ላለፉት የሰሜን ኮሪያ ወታደሮች በዛሬው ዕለት መታሰቢያን አድርገዋል። የኮሪያ ማዕከላዊ ቴሌቪዥን ባጋራው ምስል የሰሜን ኮሪያው መሪ ኪም ጆንግ ኡን በሩሲያ ዩክሬን ጦርነት ለሞስኮ ተሰልፈው ሲዋጉ ለነበሩ በኩርስክ ህይወታቸው ላለፈው ወታደሮች የማስታወሻና የሰንደቅ ዓላማ ስነስርዓትም ማድረጋቸው ታውቋል። ይህ ስነስርዓት ሲከናወንም ፒዮንግያንግና ሞስኮ ስትራቴጂካዊ አጋርነታቸውን ይበልጥ እንደሚያጠናክሩ ነው የተነገረው። በሰሜን ኮሪያ ወታደሮች መታሰቢያ ስነስርዓት ላይ የታደሙት የሩሲያ የባህል ሚኒስተር አጋ ሊሞቮ በበኩላቸው ለሩሲያ የተከፈለውን መስዋዕትነት በማሰብ ወታደሮቻቸውን በእንባ ጭምር ማስታወሳቸውንም ዘገባው አክሏል። የሰሜን ኮሪያ ለሩሲያ የሚዋጉ ከ6000 በላይ ወታደሮች በጦርነቱ ያሉ ሲሆን የደቡብ ኮሪያ የስለላ ኤጀንሲም በቀጣዮቹ 2 ወራት ፒዮንግያንግ ተጨማሪ ወታደሮችን ለሩሲያ ታሰልፋለች የሚል መረጃም ወጥቷል። በሌላ በኩል የመጀመሪያ ሙስሊም የኒውዮርክ ከንቲባ ለመሆን የሚጠበቀው ዞህራን ማምዳኒ እጅግ አነጋጋሪ ጉዳይ ሆኗል። በአሜሪካ ትልቋ ከተማ ኒውዮርክ ለከንቲባነት በሚደረገው ፍልሚያ የ33 ዓመቱ ዞህራን ከዋሜ ማምዳኒ የመጀመሪያው ሙስሊም የዲሞክራቲክ ፓርቲ እጩ በመሆንም ታሪክም ሰርቷል። ዞህራን በመጪው ዓመት ጥቅምት መገባደጃ በሚደረገው የከንቲባ ምርጫ የመጀመሪያ ሙስሊም የዲሞክራቲዎች እጩ ይሆናል። ዞህራን የምርጫ ቅስቀሳውን በሀብት ክፍፍል፣ የህዝብ አገልግሎቶችን ለማስፋፋትና የከተማ ደህንነትን ለመለወጥ ያለሙ ተራማጅ ፖሊሲዎችን ይዞ ነው የተነሳው። ዞህራን በኒውዮርክ ሁሉም የአውቶቡስ የትራንስፖርት አገልግሎት ነፃ እንዲሆን፣ የቤት ኪራይ እንዳይጨምር እገዳ መጣል፣ በማህበራዊ የቤት ልማት ተመጣጣኝ ቤትን መገንባት፣ ከተማዋ የምትቆጣጠራቸውን የገበያ መደብሮች ጤናማ የሸቀጥ ፍጆታዎችን በአነስተኛ ዋጋ ማቅረብ፣ ነፃ የልጆች እንክብካቤ የሚሉ የነዋሪዎች ህይወትን ማሻሻል ላይ ያተኮሩ ፖሊሲዎችንም አቅርበዋል። የኒውዮርክ የፖሊስ በጀትን በመቀነስ የማህበረሰብ ደህንነትን፣ የአእምሮ ጤና ባለሙያዎችንና የአደጋ ጊዜ ምላሽ ሰጪዎችንና
ሌሎች ማህበረሰቡን ያማከሉ ስራዎችን መስራት የሚል እቅድም ይዟል። ዞህራን እስራኤልን ከሚቃወሙ ፖለቲከኞች አንዱ ሲሆን በጋዛ እየተፈጸመ ያለውን የዘር ጭፍጨፋ ጄኖሳይድ ነው በሚል በተደጋጋሚ ሲናገርም ተሰምቷል። ዞህራን ከጥቂት ወራት በፊት ከታዋቂው ጋዜጠኛ መህዲ ሐሰን ጋር በነበረው ቆይታ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኒውዮርክ ቢመጡ ምን ታደርግ ነበር ተብሎ ለተጠየቀው ጥያቄ እንደ ከንቲባ ኔታንያሁ ኒውዮርክ ቢመጣ አሳስረው ነበር ሲል መልሷል። ግራ ዘመም ፖለቲከኞችና ተራማጆች ድጋፋቸውን የሰጡትና በሺዎች የሚቆጠሩ በጎ ፈቃደኞች ታጅቦ ዘመቻውን የመራው ዞህራን ከ3 ዓመት በፊት በወሲባዊ ትንኮሳ ኃላፊነታቸው የለቀቁትን አንድሪው ኮሞንን 43.5% ድምጽ በማግኘት ነበር ያሸነፋቸው። ከፍተኛ ስፍራ የተሰጣቸው ፖለቲከኛው 36.4 ድምጽም አግኝተዋል። የድምጽ ቆጠራው ወደ ዞህራን እያጋደለ በመጣበት ወቅትም ዞህራን የደቡብ አፍሪካውን የነጻነት ታጋይ ኔልሰን ማንዴላን በመጥቀስ እስኪከናወን ድረስ ሁሉ ጊዜ የማይቻል ይመስላል በማለት ጠቅሶ ጓዶቼ አድርገነዋል፣ እናንተ ናችሁ ይህንን ማድረግ የቻላችሁት፣ ለኒውዮርክ ከተማ ከንቲባ የዲሞክራቲክ ፓርቲ እጩ በመሆኔ ክብር ይሰማኛልም ሲልም ገልጿል። ዞህራን የምርጫ ቅስቀሳውን በሀብት ክፍፍል፣ የህዝብ አገልግሎቶችን ለማስፋፋትና የከተማ ደህንነትን ለመለወጥ ያለሙ ተራማጅ ፖሊሲዎችን ይዞ ነው የተነሳው። ዞህራን በኒውዮርክ ሁሉም የአውቶቡስ የትራንስፖርት አገልግሎት ነፃ እንዲሆን፣ የቤት ኪራይ እንዳይጨምር እገዳ መጣል፣ በማህበራዊ የቤት ልማት ተመጣጣኝ ቤትን መገንባት፣ ከተማዋ የምትቆጣጠራቸውን የገበያ መደብሮች ጤናማ የሸቀጥ ፍጆታዎችን በአነስተኛ ዋጋ ማቅረብ፣ ነፃ የልጆች እንክብካቤ የሚሉ የነዋሪዎች ህይወትን ማሻሻል ላይ ያተኮሩ ፖሊሲዎችንም አቅርበዋል። የኒውዮርክ የፖሊስ በጀትን በመቀነስ የማህበረሰብ ደህንነትን፣ የአእምሮ ጤና ባለሙያዎችንና የአደጋ ጊዜ ምላሽ ሰጪዎችንና ሌሎች ማህበረሰቡን ያማከሉ ስራዎችን መስራት የሚል እቅድም ይዟል። ዞህራን እስራኤልን ከሚቃወሙ ፖለቲከኞች አንዱ ሲሆን በጋዛ እየተፈጸመ ያለውን የዘር ጭፍጨፋ ጄኖሳይድ ነው በሚል በተደጋጋሚ ሲናገርም ተሰምቷል። ዞህራን ከጥቂት ወራት በፊት ከታዋቂው ጋዜጠኛ መህዲ ሐሰን ጋር በነበረው ቆይታ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኒውዮርክ ቢመጡ ምን ታደርግ ነበር ተብሎ ለተጠየቀው ጥያቄ እንደ ከንቲባ ኔታንያሁ ኒውዮርክ ቢመጣ አሳስረው ነበር ሲል መልሷል። ግራ ዘመም ፖለቲከኞችና ተራማጆች ድጋፋቸውን የሰጡትና በሺዎች የሚቆጠሩ በጎ ፈቃደኞች ታጅቦ ዘመቻውን የመራው ዞህራን ከ3 ዓመት በፊት በወሲባዊ ትንኮሳ ኃላፊነታቸው የለቀቁትን አንድሪው ኮሞንን 43.5% ድምጽ በማግኘት ነበር ያሸነፋቸው። ክቡራን አድማጭ ተመልካቾቻችን ለሰዓቱ ይዘንላችሁ የቀረብንላችሁ መረጃዎቻችን በዚያ በቃ። በቀጣይ ለእናንተ የሚጠቅሙ የሚያዝናኑ ትምህርት ይሰጣሉ የምንላቸውን መረጃዎች ሁሉ ይዘን እንቀርባለን። እስከዛ በያላችሁበት ጤና ይስጥልን።